የመካከለኛው ዘመን ግንቦች ምድር፣ የቱርኩለስ ውሃዎች መተኛ ሀገር፣ የጥንት የባህር ላይ ተጓዦችና የህልቆ መሳፍርት ደሴቶች ሰገነት፣ የ4 ሚሊዮን ደስተኛ ህዝቦች መኖሪያ፣ ነገር ግን በየዓመቱ የህዝብ ብዛቷን ከ5 እጥፍ በላይ ወይም 21 ሚሊዮን ጎብኚዎችን የምታስተናግድ ሀገር፣ ከ1000 በላይ የሆኑ የወይን ዝርያዎችን የምታመርት፣ 8 ብሔራዊና 11 ተፈጥሯዊ ፓርኮች ያሏት ድንቅ መስህብን የታደለች የቱሪስቶች መፍሰሻ ሀገር ክሮሺያ። በሄዱበት የክሮሺያ ግዛት ሁሉ አስደናቂ የተፈጥሮ መልክዓ ምድር ከልዩ ውበት ጋር አለ። ተፈጥሮ ሳትሰስት ያላትን ሁሉ ከደበቀችበት እያወጣች ያደለቻት የውብ ተፈጥሮዎች ማጀት ብንላት ቢያንስባት እንጂ አይበዛባትም። በእውኑ ተፈጥሮ ካደላች ለክሮሺያ ብቻ አድልታለች። ከዚህ ቀጥሎ የሚመለከቷቸው ውብና አስደናቂ ቦታዎች በአርቲፊሻል ኢንተለጀንስ የተሰሩ አሊያም በስሪዲ የተቀናበሩ አርቲፊሻል ምስሎች አይደሉም፣ እውነተኛ የተፈጥሮ ክስተቶች ናቸው። ለሚቀጥሉት ጥቂት ደቂቃዎች አብረውኝ በመቆየት የማይታመን የሚመስሉ ግን እውነተኛ አሰሳዎችን አብረን እናስስ። በክሮሺያ ውስጥ ካሉ ብሔራዊ ፓርኮች መካከል በጥልቀቱና በጥንታዊነቱ ግንባር ቀደም የቱሪስት መስህብ የሆነው የፕሌት ቫይስ ብሔራዊ ፓርክ፣ ሐይቆች እርስ በርሳቸው እንደ ክሪስታል መርገጫ የሚወርዱበት፣ ፏፏቴዎች ጥንታዊ ታሪክን በለሆሳስ የሚያንሾካሹኩበት፣ በጊዜ በድንጋይና በዘላቂ ውሃ የተሰራ ሕያው ስዕል ነው። ከላይኛው ሐይቅ ወደ ታችኛው ሐይቅ እየደነሱ የሚወርዱት ፏፏቴዎች የታችኛው ሐይቅ ላይ ከደረሱ በኋላ የተረጋጋ ደርባባና ሰላማዊ የእረፍት ጊዜን በታችኛው ሐይቅ ላይ ያሳልፋሉ። ያለ ሐሳብ ይተኛሉ፣ በዙሪያቸው የከበቧቸውን ውብ ተፈጥሮዎች ያለ ስስት ይመገምጋሉ። ተፈጥሮ በክሮሺያ እምብርት ውስጥ ሕያው የሆነ ድንቅ ስዕልን ስላለች። በፕሌት ቫይስ ፓርክ ውስጥ በሰማያዊና አረንጓዴ ቀለማት ያጌጡ 16 ንጹሕ ሐይቆችና የበዙ አረፋማ ፏፏቴዎች ዜማ ባለው ምት እርስ በርሳቸው ሲደንሱ፣ አንዳንዶቹ እንደ ሐር ጨርቅ በጸጥታ ሲወርዱ፣ አንዳንዶቹ ደግሞ በኃይል ከድንጋይ ጋር እየተጋጩ ሲፈሱ ማየት ነፍስን በሐሴት ያርሳል። በውስጡ ባሉት የእንጨት መንገዶች ላይ በለምለም ደኖች መሃል ከውሃ በላይ መጓዝ የኤደን ገነት ሕልም የሚመስሉ እይታዎችን ይፈጥራል። የእንጨት መንገዶቹ ላይ ውሃዎች ይነሳሉ። ጥርት ካለው የውሃ ክፍል ዓሣዎች በዝምታ ይደንሳሉ። ተክሎቹ ከውሃ ጋር እኩል ይዘምራሉ። የውሃዎቹ ጩኸት ከወፎች ዝማሬ ጋር ሲቀላቀል፣ ነፋስ ጭጋጉን በዝርግ አየር ላይ ሲበትን፣ ቀለማት ቀስ ብለው እየታዩ ይጠፋሉ። የፕሌት ቫይስ ውበት በጊዜ ቆም አይደለም፣ ሕያው ነው። ሐይቆቹና ፏፏቴዎቹ ትራቫይን በተባለ የተፈጥሮ ሂደት የተፈጠሩ ናቸው። ፕሌት ቫይስ ያለፈ ታሪክ አይደለም፣ በውሃ የሚጻፍ አሁን ነው። ክሮሺያ በዩኔስኮ ካስመዘገበቻቸው ተፈጥሯዊ ቅርሶች አንዱ በሆነው በዚህ የውበት ሰገነት ውስጥ ብርቅዬው የአውሮፓ ቡናማ የድብ ዝርያን ጨምሮ የተለያዩ እጽዋትና እንስሳት በአረንጓዴው ተክሎች ተከበው የከተሙበት፣ ተፈጥሮን በጥዑም ዜማ የሚቀኙ ሐይቆች ዕለት ዕለት የሚያዜሙበት፣ ትላልቅና ትናንሽ ፏፏቴዎች ልባቸው በፍቅር ጥፍት ብሎ በሳልሳ ዳንስ ጎንበስ ቀና የሚሉበት የነፍስ ዓለም ነው። የፕሌት ቫይስ ብሔራዊ ፓርክ በሰው እጅ ያልተሰራ ፍጹም ተፈጥሯዊ የሆነ በቋሚ ዝግመተ ለውጥ ውስጥ ያለፈ የጂኦሎጂ ክስተት ነው። ሰላማዊ የተፈጥሮ ድምፅ ምን እንደሚመስል ሞክረውት ያውቃሉ? እንግዲያውስ ካልሞከሩት የፕሌት ቫይስ ፓርክ ውስጥ ያለ ገደብ በነፃነት ያገኙታል። የአድሪያቲክ ዕንቁ የሚል ቅጽል ስም የተሰጣት ዴቭሮኒክ ከተማ በዳልሜሽያ የባህር ዳርቻ ላይ በብርቅዬ ግንቦቿ ታጥራ በሰማያዊው ውሃ ባህር ተከባ፣ ቀያይ ጣሪያዎቿ ከግንቡም ከባህሩም በላይ ሆነው ውበትን በአርምሞ ይታዘባሉ። የሚያንጸባርቁት የእብነ በረድ ጎዳናዎቿ የዘመናት ታሪክን ላልፎ ያጅ መንገደኛው በቀስታ የሚያንሾካሹኩ ይመስላሉ። በክሮሺያ ደቡባዊ ዳርቻ ከድንጋይና ከታሪክ የተሰራች ከተማ፣ ታላላቅ ቤተ መንግሥቶቿና የቅዱስ ባሮክ ቤተ ክርስቲያን የከተማዋን አስደናቂነት ይተርካሉ። የከተማዋ ዋና ጎዳና ስትራዱን ሕይወትን ያነቃቃል። ጥንታዊ ግድግዳዎቹ፣ የባህሩ ሰማያዊ እይታ ከቤቶቹ የጣሪያ ቀለም ጋር ሲዋሃድ አስደናቂ ሞዛይክ ውበትን ይፈጥራል። በከተማዋ መሃል ላይ በግርማ የቆሙት የአሴምሽን ካቴድራልና የሬክተር ቤተ መንግሥት የከተማዋን የባህል የቅርስና የታሪክ ሀብት በኩራት ይመሰክራሉ። በፀሐይ መግቢያ ሰዓት ወርቃማው የብርሃን ጨረር በዴቭሮኒክ ከተማ ጥንታዊ የድንጋይ ቤቶች ላይ ሲያርፍ ሕልም የሚመስል እውነት ከአስማታዊ ትዕይንት ጋር መመልከት ነፍስን በሐሴት ይሞላል። ፀሐይ ስትጠልቅ የባህሩ ዳርቻ ካፌዎች ሕያው ይሆናሉ። አየሩ በሙዚቃ ይሞላል። እናም የምሽቱ ድንቅ ሕይወት ይጀምራል። ዴቭሮኒክ ታሪክ የሚተነፍስባት ከተማ ናት። እዚህ ጊዜ ይቆማል፣ ታሪክ ይኖራል። በብዙ ጎብኚዎቿ የመወደዷ ምስጢርም ይኸው ነው። ከዚሁ ባህር በጀልባ 100 ኪሎ ሜትሮችን ያህል ከነዱ በኋላ
በሜዲትራኒያን ባህር ውስጥ ካሉት አስደናቂ የባህር ገጽታዎች መካከል ንጹህ የክሪስታል ውሃዎች እንደ ጸጥተኛ የባህር ጠባቂ የሚንጎማለሉበት፣ ለሰው ልጆች መኖሪያ ምቹና ንጹህ የሆኑ ነገር ግን አንድም የሰው ፍጡር የማይኖርባቸው ከ140 በላይ ማራኪና ኩልል ባለ ውሃ የተከበቡ ደሴቶችን ያገኛሉ። ይህ ቦታ ኮናርቲ ይባላል። ቋጥኞቹ ከተደበቁበት የባህር ወሽመጦች ጋር ሲገናኙ፣ የውቅያኖሱ ጥልቅ ሰማያዊ ቀለም ደግሞ ጥርት ወዳለ የውሃ መልክ ሲቀየር ማየት እጅን በአፍ የሚያስጭን መለኮታዊ የመሰለ ትዕይንት ነው። በነፋስና በፀሐይ በበቀሉት የሮዝመሪና የላቬንደሪ እጽዋቶች የተከበበው ይህ የባህሩ ልዩ ቦታ ውብ ጨረቃን የሚመስል ገጽታን ፈጥሯል። በብዙ መርከበኞች ተወዳጅ የሆነው ይህ ሰማያዊ የደሴት ማዕበል ተፈጥሮ አብዝታ በረከቷን ያለ ስስት ከለገሰቻቸው ከክሮሺያ ማራኪ መልክዓ ምድሮች አንዱ ነው። በዓለም ላይ ጊዜ እንደቆመ የሚያስመስሉ ዘመናዊ ሽሬ ቦታዎች አሉ። የዘመናዊው ዓለም የሕይወት ጣጣ ያልዳሰሳቸው፣ ሕይወት በዝምታ የምታወራባቸው፣ ተፈጥሮ ሹክሹክታ በሚመስል ጥዑም ዜማ የምታቀነቅንላቸው ማራኪ ውበት ሰገነቶች እንዳሉ አስበው ያውቃሉ? ልክ ነዎት። በክሮሺያ ደቡባዊ ክፍል በአድሪያቲክ ሰማያዊ ባህር ጥልቅ ውስጥ ከተጨናነቁ ከተሞች ርቃ በዝምታ የምትንሳፈፍ ደሴት አለች። እንኳን ወደ ሚልጀት በደህና መጡ። ሚልጀት አረንጓዴ ደኖች ከባህር ጋር የሚገናኙበት፣ አስደናቂ ታሪኮችና እምነቶች በሐይቆች መካከል የሚንሳፈፉባት፣ የፀሐይ መውጫና መግቢያ ውብ ቀለም ለትዕግስተኞች ብቻ የተሰጡ ሚስጥር የሚመስሉባት ተአምራዊ ቦታ ሚልጀት። ጥቅጥቅ ያሉ ደኖች ከተራሮች ተነስተው ወደ ተደበቁ የባህር ዳርቻዎች በቀስታ የሚወርዱበት አስደናቂ ለምለም መስክ፣ የጥድ ሽታ፣ የዱር ቅመምና የባህር ጨው በአንድ ላይ ሲቀላቀሉ አየሩ ግሩም፣ ሳቢና ባለመዓዛ ያደርገዋል። በዚህ ቦታ መተንፈስ ይቀላል፣ ልብም ይዝናናል። ሚልጀት በደቡባዊው የአድሪያቲክ ባህር ውስጥ ያልተበከለች ያልተበረዘች ገነት ናት። ልዩ የሆነ ስነ ምህዳር ባለው በዚህ ፓርክ ውስጥ በትልቁ ሐይቅ ላይ አንድ ደሴትና አንድ ጥንታዊ የቅድስት ድንግል ማርያም ገዳም ይገኛል። ስዕል የመሰለ በተረጋጋ ውሃ ውስጥ የሚንጸባረቅ ውብ ምስል። በጥንታዊ የጥድና የኮክ ዛፎች የተከበቡ ደኖች። የሐይቆቹ ቀለም ከፀሐይ እንቅስቃሴ ጋር ከቱርካይዝ እስከ አረንጓዴና የውሃ ቀለም ራሱን የሚለውጥበት ቦታ። በትንንሹና በወጉ የተቀመጡ ተፈጥሯዊ መንገዶች ከባህሩ ጋር ሲገናኙ ልዩ ኢኮሎጂያዊ ሥርዓትን ይፈጥራሉ። የድንጋይ ቅጥሮቹ ከውሃ ውስጥ የሚነሱ በታሪክና በነፋስ መካከል የሚንሳፈፉ የትላንትናና የዛሬን ሕይወት በአንድ ላይ የተሸከሙ የደስታና የሐሴት ጀልባን ይመስላሉ። ሚልጀት በአንድ ወቅት ለጸሎትና ለአርምሞ የመጡ የመነኮሳት ቦታ እንደነበር የታሪክ አሳሾች በማኅደራቸው ላይ ከትበዋል። ከደኖች በላይ ያሉት የሚልጀት መንደሮች ጸጥ ያሉ ታሪኮችን ይናገራሉ። ሕይወት በዚህ ቦታ ከተፈጥሮ ጋር ተስማምታለች። ጠዋት ከፀሐይዋ ብርሃንና ሙቀት ከባህሩ ጋር፣ ከሰዓት በደኖቿ ጥላ፣ ማታ ደግሞ በጸጥታዋ። የሚልጀት ዳርቻዎች ጸጥ ያሉ ናቸው። ንጹሕ ውሃና ያልተበረዘ ተፈጥሮ። በዚህ ሐይቅ ውስጥ መዋኘት ሌላ ዓለም ውስጥ የመግባት ያህል ሐሴትን ይሰጣል። ንጹሕና ቀዝቃዛ ነው። ፀሐይ ስትወርድ ሚልጀት ትረጋጋለች። ወርቃማ ብርሃን በዛፎች መካከል ይፈሳል። ሐይቆቹ መስታወት ይሆናሉ። ሚልጀት የምትጎበኝ ደሴት ብቻ አይደለችም፣ የምትሰማ ውብ ደሴትም ጭምር ናት። በክሮሺያ በሌላኛው የዳልሜሽያ ባህር ዳርቻ የአድሪያቲክ ባህር እንደ ሳፋይር በሚያበራበት ስፍራ በድንጋይና በውሃ መካከል የተቀረጸች ከተማ ትገኛለች። ተራሮች ከባህር ጋር በቀጥታ የሚነሱባት፣ ታሪክ በየመንገዱ የሚነገርባት፣ ትንሽ ብትሆንም በመንፈሷ ግን ታላቅ የሆነች፣ ታሪኮች ተጸንሰው የተወለዱባት፣ ጦርነቶች የተካሄዱባት፣ ተፈጥሮ ራሷን ያደነቀችበት ስፍራ ናት። እንኳን ወደ ኦሚስ በደህና መጡ። የሴቲና ወንዝ ከተራሮች አናት ላይ የጀመረውን ጉዞ ኦሚስ ላይ ሲደርስ ያበቃል። በጸጥታም ከአየሩ ጋር ይገናኛል። ልክ መንገድ ያደከማቸው ሁለት ጓደኛሞች ተገናኝተው ረፍት እንደሚያደርጉት ያለ ረፍትን በኦሚስ ላይ ያደርጋሉ። ኦሚስ በአስደናቂ ነጭ ድንጋይ ተራሮች ተገንብታለች። በዚህች ከተማ በየትኛውም ቦታ ላይ ቢቆሙ አይኖቹን ወደ ላይ አንጋጠው በፀሐይ የሚያበሩ ቀን ቀን ቀለማቸውን የሚቀይሩ አለቶችን ይመለከታሉ። የሴቲና ወንዝ ረጋ ባለ መንፈስ ወደ ታች ይወርዳል። አረንጓዴው ውሃ ግልጽ፣ ያልተገደበ፣ በብርሃን የተሞላ ሰላምን ይሰጣል። ወንዝ፣ ተራራና ባህር በአንድ ላይ የሚገናኙበት ቦታ ከመላው አውሮፓ ክሮሺያ ኦሚስ ውስጥ ብቻ ነው። በድንጋይ የተሰሩ መንገዶች፣ በፀሐይና በነፋስ የተቀረጹ ቤቶች፣ አበባ የተሞሉ ባልኮኒዎች ልብን በሐሴት ያሞቃሉ። ትንንሽ ካፌዎቿ ከየመንደሩ ብቅ ብቅ ይላሉ። ሳቅና ዝምታ በአንድ ላይ ይኖራሉ። እዚህ ሕይወት አይሮጥም፣ እንደ ወንዙ በትዕግስትና በሰላም ቀስ ብሎ ይፈሳል እንጂ። ኦሚስ ከዘመናት በፊት በአድሪያቲክ ባህር ላይ የተገነባች የተፈራች የባህር ዘራፊዎች መኖሪያ ነበረች።
ተራ ዘራፊዎች አልነበሩም። ጠንካራ፣ አስተዋይ፣ መሬታቸውን ጠንቅቀው የሚያውቁ የባህር ወንበዴዎች ነበሩ። በሴቲና ወንዝ አፍ ውስጥና በተራሮቿ ውስጥ ይደበቁ ነበር። በታላላቅ የንግድ ኃይሎችና በመንግስታት ሳይቀር ይፈሩም ነበር። ከተማዋን ከፍ ብሎ የሚመለከተው የስታር ግራንድ ቅጥር የዚያ ዘመን እውነተኛ ምስክር ነው። ዛሬ እነዚያ ዘራፊዎች የሉም። ከተማዋም ሰላምና ጸጋን ብቻ ተተነፍሳለች። ነገር ግን ድንጋዮች እስከ ዛሬ ድረስ ታሪክን አልረሱ። የሴቲና ወንዝ የኦሚስ መንፈስ ነው። ረጋ ያለ ግን ደግሞ ኃይለኛ ነው። ኦሚስ ከዳልሜሽያ ባህር ዳርቻዎች ነጭ አሸዋ፣ ለስላሳ አለት፣ በባህር የተቀረጹ መሬቶች፣ ኪሎሜትሮች የሚዘረጋ የፀሐይ መንገድ አላት። ልጆች ይጫወታሉ፣ ቤተሰቦች ይስቃሉ፣ ሰዎች በግልጽ ውሃ ይዋኛሉ። እዚህ ዓለም ቀላል ይሆናል። ኦሚስ መዳረሻ ብቻ አይደለችም። እርሷ ባለፈውና በዛሬ መካከል መገናኛ ናት። ውበቷ አይጮህም፣ ነገር ግን እንደ ክፉ ጋኔን በልብ ውስጥ ተሰንቅሮ ይቀራል እንጂ። በክሮሺያ ምዕራባዊ ዳርቻ የአድሪያቲክ ባህር ሰማያዊና ብርሃናማ ቀለሞች በሚያበራበት ቦታ ሕይወት በጥሩ ሰዓሊ እጅ በተፈጥሮ ሸራ ላይ እንደተሳለች ሕያው ምስልን የምትመስል ከተማ ትገኛለች። እዚህ ቦታ ጊዜ አይቸኩልም። በባህሩ ላይ እንደሚንቀሳቀሱት ጀልባዎች በእርጋታ ይፈሳል እንጂ። በዚህች ውብ ዳርቻ ፀሐይ ስትወጣ ጥንታዊቷ ከተማ ትንሽ ትነቃለች። እንኳን ወደ ሮቪንጅ በደህና መጡ። ጠባብ መንገዶቿ ወደ ኮረብታው ቀስ ብለው ይወጣሉ። በውብ ቀለማት ያሸበረቁት የከተማዋ ሕንፃዎች በፀሐይ ሙቀት ፈገግ ይላሉ። በጨዋማ አየር ውስጥ የመቶ ዓመታት ታሪካቸውን እርስ በርስ ይሾካሹካሉ። በሮቪንጅ ውስጥ እያንዳንዱ እርምጃ በታሪክ ውስጥ እንደመጓዝ ነው። በአንድ ወቅት ላይ ደሴት ነበረች። አንድ ጊዜ ደግሞ በቬኒሲያኖች የግዛት ቀንበር ውስጥ ወድቃም ነበር። ዛሬ ግን የቀድሞ ነፍሷን በታሪክ ተሸክመዋለች። ከፍ ብላ የምትታየው የቅዱስ አፎሚያ ቤተክርስቲያን ሁሉንም ነገር በዝምታ ትመለከታለች። በቬኑስ አቅጣጫ የሚገኘው የቅዱስ ማርቆስ ቤተክርስቲያን ውስጥ የሚገኘው የካቴድራል ግንብ ከተማዋንና ባህሩን ይቃኛል። በወደቡ አቅራቢያ ሕይወት በእርጋታ ትንቀሳቀሳለች። አሳ አጥማጆች በማለዳው ይሰበሰባሉ። እርስ በርሳቸውም ጸጥ ያለ ፈገግታን ይለዋወጣሉ። መረቦቻቸውን በውሃ ላይ ይጥላሉ። የፖስቲል ቀለም ያላቸው የድንጋይ ቤቶች እርስ በርስ ተደጋግፈው ልዩ የሆነ የሥነ ሕንፃ ውበትን ይፈጥራሉ። በውብ ቀለማት ያሸበረቁ ሕንፃዎችና በወደብ ዳርቻ የሚርመሰመሱት የዓሣ ማጥመጃ ጀልባዎች ከባህሩ ጋር በጥልቀት የተገናኘ የማህበረሰብ ታሪክን፣ የኑሮ ዘይቤንና ሕያው ነፍስን ይተርካሉ። ሮቪንጅ የምትጎበኝ ከተማ ብቻ አይደለችም። የምትሰማ፣ የምትሸተት፣ የምትቀመስና የምትዳሰስ ከተማም ታሪክም ውበትም ነች። ነዋሪዎቿ ይወያያሉ፣ ጎብኚዎቿ በመፍዘዝ ይቆማሉ፣ ንጹሕ አየርን ከታሪክ ጋር ይመገምጋሉ። ሮቪንጅ መዳረሻ ብቻ አይደለችም፣ መነሻም ጭምር ናት። ስሜት ናት፣ ቀስ ብላ ወደ ልብ የምትገባ ሰርሳሪም ጭምር ናት።